ምንድነው የምታወጣ? እሺ ሰላም አሁን ጫካ ውስጥ እገኛለሁ። ጫካ ውስጥ ሆኜ መጸለይ ፈልጋለሁ። ከኔ ጋር ሙድ ውስጥ ገብታችሁ እንድትጸልዩ ፈልጋለሁ። ግን ስለምን ልጸልይ ብዬ ስለምን ይሻላል? ስለ አገራዊ ጉዳይ ውይ እንደዚህ ሆናለች። በቃ ሀገራችን በእናታ እንደዚህ ወገቧን ስንት አይነት መንፈስ ግብረ ሰዶም ላፕረስኑና እያየን እንዳለ ፖለቲካው ላይ ያለ ዘረኝነት ላይ ያለ እንትን ለምን በቃ ሙድ ውስጥ ግቡና እንደፈለጋችሁ ሆናችሁ ጸልዩ። ወጋን ይላል። እስቲ ጩቤን አውጣን ወጋንን መንፈስ እንላለን። ግን ብዙ መጸለይ ያለብን ሲቹዌሽን አለ። አንተ ተከተለን ብሏል። አንተ ተከተለን ላፑራና ፈቄ ነው። ከባለቤታችሁ ጋር ጥሩ ናችሁ ወይ? እሷስ እንዴት ናት? አልሰማም እንዴ? ገደል ወጋዋት እኮ ትናንትና ወደ ምን ሆነሽ ነው ከኔ ጋር ሰፋጣት አልኳት። ሄይ ወጋዋት። እሺ ምእመናን ደነገጣችሁ? ሐሳባችሁን ወደዚህ አድርጉት። ዛሬ አሁን ደስ የሚል ነገር አለ። እስቲ መኪና ያዘን፣ መኪና ቁልፋችንን ክጅል እናደርጋለን። እስቲ ምእመናን እንዳለ ብድግ እንላለን። ተቀምጣችሁ ነው ቤታችሁ የነበራችሁት፣ ምንም አይሰራም። እዚህ መጥቶ መዘርገፍ ቆም እንላለን። የተቀመጠ ሰው ካለ ገፍታችሁ ለኔ ያጠቁሙት፣ አስነሳታለሁ። እንዳለ እንያያዛለን። ላባም እጅ አንፈልግም። ሱሪያችሁ ላይ በመጠራረቅ ደረቅ እጅ እንያያዛለን። ምን ጀምረውም አዝማች ይኖራል። አዝማች ያለው ነገር እስቲ እንመርጣለን። እጅ አውጥተን እኔው ነኝ የሚመርጠው። ጦርጳ ነው ዛሬ የሚባለው። እስቲ ጦርጳ አንድ ላይ አብረን እንላለን። አኮርዶን እንገባል። እሱ ላይ ቤቱን በመጠበቅ ዝም ብላችሁ ድምጻችሁን ከፍ አድርጋችሁ እዛ ጋር ኳየር ውስጥ ለመግባት ማለት ነው። እዚህ ጋር ታለንት ማሳያ ነገር አይደለም። ዝም ብላችሁ ተመሰጡ። እሺ አብራችሁ እስቲ እኔ ነኝ የማዘምራችሁ። ጦርጳ ተሰኖም ፈቄስ አሙ ተሰኖም ፈቄስ ሴቶች እስቲ ዝም አላችሁ በሩት ያሜንቶሌ ጮክበት ጫቁረና እዚህ መድረክ ላይ ያላችሁ ምንድን ነው የምታሳፍሩት? አብራችሁ ይገርኖስ እስቲ ጦርጳ ተሰኖም ፈቄስ በሪትም እና ጨብጨብ ጫሙተኖም ፈቄስ ይፈሰሰን አኮርዲዮን ያበል ያሜንቶሌ አገረና ይፈሰሰን ምስጠት ያለው ወፈር ያለ ደግሞ ጦርጳ ተሰኖም ፈቄስ ምስጠቱት እስቲ ጣሙ ተሰኖም ፈቄስ እንቅልፍ ሊተኙ ነው። ፈቄስ በሉ ይፈሰሰን ያሜንቶሌ እስቲ ወፈር ያለው ምላስ እንላለን። እንቀመጣለን። ብዙ የምናጣራው ሲቹዌሽን ይኖራል። ቁልፋችንን ግን እንዳንረሳ እባካችሁን። ሴቶች ከኋላ ለምንድን ነው የምትቀመጡት? ፊት ለፊት ጠጋ እንላለን። እስቲ ሁሉ ወንበር ይህንን ዘፈን የዘፈንኩት ጸጥታ ብያለሁ። ይህንን ዘፈን የዘፈንኩት ለጉሬዛ ነበር። ምናገር ጉሬዛ ነበር። ማናችሁም አታምኑ። ታሳስ ነበረ ሸክም ጀምሬ ለቅርጽ ብዬ በድሮ ህይወቴ ያው ሁለት አልጋ አንድ ጠረጴዛ ተሸከምኩና ያው ሸክም ሲጀምር መደበሪያ ኮብል ነው። ኮብል እያየሁ ሲያት ጉሬዛ ግራኝ እንዴ አልኩ። ነገር ጣልኩ እንዴ ጉሬዛ እንዴ ቶማስ አለ ህርምናገር ጉሬዛ ህርምና ፌንት ልባላለ እንዴ ምን ማማየት ነው አታታቀም እያለ መጣ እንዴ እነማ ሰፈር ሱሬ ብዬ በወራ ማናምናለ እንማ እና ሰፈር እንሂዳለን ኢሳ እሺ ምናምን ወጣው ይዤታ ቤት አስገባው። በገመድ አሰርኩኝና ልክ ለወጣ ሲል ለስላሳ ይዘናል ወይ ለስላሳ እንዳቃለህ አሪፍ ነው ይዘናል። ወጣው ግርማ ምናገር ጉሬዛ አገኘዋል። ህዲ ያለ ቀጣስኒ ፊቄ ጢቄ ምን ማለት ነው? አንተ ደግሞ ፊት ሲሰጥ ቄጥ ትላለህ። ማች ነው ነገር ህዲና ለስላሳ ይዘናል። ወጣው ወሬላ ሊሰማ ብለው ሁለት ለስላሳ ይዞ መጣ። ልክ በር ሲከፍት ገመድ በጥሷል ጉሬዛ ቆጋል ህዲያል ምናገር ጉሬዛ እንደምን ፈጅ ይላል። ወጣው ጉሬዛ መጣ። ኮካ ተቀበለች። ግጥ እንዴ አለ ፊልም ነው ምንድነው ነገር ምናምን ጨረሰ። ወጣ አጋሳ ምንድነው ሮንጋዴው ምንድነው ስፕሬ ምንድነው ላስታሰው ሮንጋዴ
አንቺ ቆንጂዬ እንደ ብቻችሁን ናችሁ እንደምን አለው ምን ፈልገን ገንዘብሽን ልወስደው እንዳለ ያለሽን ነገር እንዳለ ሁሉን ነገር ሰብስበው ሄዶ ስለ አንቺ ያለውን ነገር የሚያወራበት ሲስ አንቺ ነቃ በይ ጅራፍ ራሱን ብራስ ክራስ ፕላን ይላል መጣልል ባቦደጀሊ ምራት እጀገገደ ደደደጀ ማማ እንዴ የመጀመሪያ ቃሉ ደስ ትላለች አበበበጀ ሽልማት አላት ሞኘኘኝ በቃ እረፍ ይኸውልህ ማሙሽ ዝም ካላል ጆሮውን የሚቆርጥ እንትን ያለ ጭራቅ አለ ይመጣል ቡቡዱ ማማ አቡቱቱ ቡዬ አቡዬ አቡቱቱ አቡጅ ወተት ልጄ መጀመሪያ ቃል ተናገረ ወተት እኮ ነው ያልኩት ምን ያስገርማችኋል ራበኝ ምግብ ኬክ ስጡኝ ላዛኛ ነው እንደው የምፈልገው ላዛኛ አንተ አትቅበጥ ቆነጥፋለሁ ከሳለው እዚህ ቅርብ ያለበት ፖሊስ ጣቢያ ፍሬንዶች አሉ ይዛፖል ባባ ምናምን አትበሉኝ በራሴ ስም ጥሩኝ ምንም አታጃጅሉኝ እኔ እንደውም ራሳችሁን በየስማችሁ ነው የምጠራችሁ አንተ ስም ማን ነው ሰለሞን ሳላይ ነው ምለን እንደውም ሳላይ ቃጥ ብለ ሄደ ላዛኛ ይዘና ዋይፋይ አስገባ እስቲ ተፍተበ ዶላር እስቲ ዶላር ቋም ጨምሯል ለምን እንደው እዚህ ባንክ አካውንት አከፍትልኝ ምን ትሰራለህ አሁን በፍየል ዘመን ለምንድን ነው በግ የምትሆኑ እስቲ በበል ምግብ ኮሎ ምልሽ ራበኝ ያልኩሽ እስካሁን እዚህ ነሽ ስማ ዝም ማትል ከሆነ እዚህ ቀንድ ያለው ጭራቅ አለ እሱን ጠርጭ ይዘው ነው የሚሄደው የምን ጭራቅ ቀንዳም ጭራቅ ኢሉሚናቲ ነው እንደ ሰውዬ ምን ፈለክ እስኪ ንገረኝ አይፎን 7 ነው የምፈልገው ሰልፊ ያለው እንትን ያለው ጂፒኤስ ብዙ ነገር ያለው ነገር ነው የምፈልገው ብር የለኝ ለምን ወለድከኝ ለምን ራበኝ ይያልኩ ራበኝ ኬክ ምግብ ስጠኝ በምግብ አጨናንቀኝ ሲያጣላ በእናታችሁ ምን አስበህ ነው ምታበሉኝ ነገር እኮ ምንም ነገር ሰውነት ይሆነልኝ አይደለም እንዳለ ተቅማጥ ይሁት እስቲ እንዳለ ጎረቤት ያለው ንጻል ልጅ ይሁት እስቲ ያጠግቡታል ምን እንደሚያክል አይታል በዳዴ ራሱ ለቆራመዳለው ዝም ብዬ ነው እንጂ ምንድነው ጋላለቀስ ጋርም እንደ በቃ ደስተኛ ነኝ ለቅሶ የለም ውስጥ ግን ጮታል ምን አይነት ልጅ ነው ብቻዬን ባዶ ክፍል ውስጥ ነው መተኛት የምፈልገው እዚህ የተኛው እናንተ እዚህ ተኝታችሁ የምታረጉት ነው ያለው ማላይ መስሎሽ አዳሜ እኮ ብቻዬን አንድ ክፍል ታዲያ ተከራይና አንድ ክፍል ብቻዬን አከራየኝ እንደውም ከሰራተኛ ስታጠሉ ምን የምታረጉት ከዛ አንዱን ሰዓት ስንት ነው እላለሁ አሁን አይደል አይ ሮብለት ከሰዓት ላይ ወይም ሐሙስ ዛሬ 3 አመት ወይም ሰኞ ዕለት አንቺ ግን አኩርፈሻል እኔ ግን እንን ማኩረፍ ነገር ብትተይ ወደ ባዶ ነው ምንም የለም ምንም አታስብ ምንም እሺ ሙዛ ማረኝ ዝም ብዬ ሳይ ፖ ጠራ ዝም በይ ቆይ ሄሎ ወዬ እንዴት ነሽ ቤቡ አለሁልሽ ካንቺ ናፍቆት ውጭ ምንም ቤት ፔዲኪዩር ሜዲኪዩር ቡና ላፍላና ልጥራሽ እንዴ አዋው ምን ፈለግሽ ስሚ ኧረ ያችኛዋ ቸከስ ለካ እዝንዞ ዥግንጎ ማለት ነው እኮ
ላጋና ጋሜ ገነጌ እግልግ ራሱ እኮ ነው ራሱ ማለት ነው። ፍግንግ አርጓት ልግንጎ ጋር ሲወስዳት ማለት ነው። ሻጋነጌ ብለው ልግድግስ እውነት እኔ እኮ መጀመሪያም ጠርጥር ያለው ላጋና ጋሴ ገነጌ ሲሉ እርንግ አው ላዛኖዞ ፌጌዜጌ ይገርማል። ፖ እሱ ውሻ ነው። መጀመሪያ እኔ ራሴ ፋጋና ጋሽ ግንጎ ሲለኝ በጠርጠር ነበረብኝ። ጌታ እንደው ይፍረዳቸው ለገለገ ሲገለገ ሁላ ይገርማል እኮ ሰምተሽ ታውቂያለሽ። ስለዚህማ ምግንጎ ሀቫና ጋሽ ግንጊ መጣው ኧረ ይቅር እኔ አጠፋፍቼ መጣው። ይህንማ ትኩስ ወሬ ሽግንጎ ትራንስፖርት መሮኛል። ምክንያቱም ሀገር ርካሽ ነው ብለው ሙሉ ሰው ነው እንደ አብሮት የሚመጣ ከፋብሪካ ሁሌ ጥቅጥቅ እንዳለ በቃ ይሄንንማ ልጠቀምኛል። አንድ ቀን ልጠቀም ርካሽ ነው ብዬ ገና ግራ እግሬን ስከት ቀኝ እግሬን የሚመስል በስልበር ምን ፈልጋሉ ና ላጥ ብሎ ገባ። ምንድነው ሀገር ውስጥ ያለው ብዬ ስገባ ሙሉ ሰው ተቀምጧል። እንዳልኩት አንድ ክፍት ወንበር ነበረች። እሷ ወንበር ላይ ሄዶ ያ ሰውዬ ቁጭ እኔ ብቻ ቆማለሁ። ምርር ብሎኝ እናንተ አደብራችሁ እዚህ ጋር ልቁም ነው እዚህ ጋር ልቁም ምናምን ብዬ ቆሜ ሆነ ባስ ላልፋለሁ። ሆነ ስትዩ 41 68 40 ብለው እንደውም በራገኘው ምናምን ብዬ ቁጭ ስል ሌላ አሮጌት በቃ ከደረጃ ወጣች። ከሰው ማለት አናነን እያየች አናነን ሰላም ለጥሌኖች ሴትዮ ተነሳለ። እሺ ማዘር ምናምን ብዬ ቁጭ ስል ከፊት ለፊት ያለው ሰውዬ አውቆ ነው የሚመስል ጠጋ አለና ከኔ ጀርባ ያለ ብረት ጋር ብብቱ እዚህ ጋር ቢወጣ ቂጤ ከቂጥ ጋር ጌጥ ሀገር ደግሞ አይወጣም። በቃ ሊወጣ ነው ብለህ ብቤት አንሶ ቤቤ ምናምን እያሉ የሆነ ጻይ በዚህ ስር መጣና እግሬን ጨፈላልቆ በዚህ እንደዚህ ምን ፈልገህ ነው ይሳል ወራጅ ብራሽ ፍራሽ እንደዚህ ወራጅ ያልኩ እንደዚህ የወደ ሴትዮ ላይ እንደዚህ ብላ ናውራዳል እንደ ጥብቅ ኋላ እንደሚገባ እረፉ ላጥ ቢወርድ ራስታ ማናደድ ከፈለክ ሄድና how you say አለስላሴ Jesus አለስላሴ አጭር ሰውዬ ቀጭን ፊጌል ማሽዋን ይላል። ፊጌል ማሽዋን the chosen one አለስላሴ the third light ፊጌል ማሽዋን part 1 በልስቲ part 1 ፊጌል ማሽዋን እስኔ አይን ስነው the third light ከዛ ሲል ባለቤቱ ከኋላ ብቅ ብላ አይናይ ፊጌል ማሽዋን ይላል። ፊጌል አለስላሴ ቀጭን ድምፅ ቦምቦ ክላስ አይናይ በቦክስ አፍንጫህን ብሎ አገጭህን ብለው በክርክር ቢመጡብህ ምንም አትበልብሮ አንቺ ሸርሜክስ አንቺ ማትረቢ ነሽ ቢልሽ ምንም አትበይ ሲስ ነይና እኔ ጋር በየአይነትሽን ቢሲስ አፍንጫህን ብሎ ራሱ ምንም አትበልብሮ። ህይወት ርካሽ ናት። ህይወት ፍላሽ ምላሽ ናት። ኢቭን ፀሐይ ራሱ ማለት ነው ብሮ ቢሌኔ ነሽ አንቺ ቢሌኔ ብሎኖች ቢሌኔ ነሽ አንቺ ቢሌኔ ነሽ አንቺ ቢሌኔ You know what I'm saying? I won't give a fuck about your motherfucking thing, motherfucking anybody, motherfucker. ዝም በል በእናትህ ምን ይመስላል? በእናታችሁ ምንድነው የምታወራው? ማዘር ምናምን አንተ shut the fuck motherfucker you goofy ass little mother እናትህ ምንድነው ጉፍ ምንድነው ያለው? እናትህ shut the you motherfucker ረጋ ብለህ አስብበት። እንደዚህ ሽጉጥ ምናምን ዝም ብሎ መማዘዝ ዝም አያስፈልግም እንደ ጥብስ ኢቭን ፓስት ቢንበላስ ወይስ ምን ይሻላል? ሸርተት ያለ ነገር ቆይቶን አስቀምጥ ረጋ ብለን ማለት ነው። አንተ በጣም ትቀልዳለህ። በጣም ይሩጣል ቀል ብለህ ብለናል። ይሩጣ